አይን ሲሆን በተለይ መረዳት ያለባችሁ አይን ይሄ ነው። እግሩ አይታይም ብያችኋለሁ። እግር ሁሌም ከሌላ ፊደል ጋር ለመያያዝ ሲል ይዞራል። ሰው አሁን ይሄ አይኑ ከሌላ ፊደል ጋር ለመያያዝ ሲል እግሩን ይዞራል ማለት ነው። ከዚህ በኩል ለምሳሌ ላምን ቢቀጥል እንደማለት እኮ ነው። አሁን ነጥብ ቢኖረው ደግሞ ገይን ነው። ምክንያቱም አይንና ገይን አንድ አይነት ቤተሰብ ናቸው። የሚለያዩት በነጥብ ነው። አይንና ገይን ማች ናቸው። ገይን ነጥብ ስላለው ነው። ስለዚህ መጀመሪያ ላይ የሚመጣው ቅርጹ ከየት መጣ ከተባላችሁ የት ነው? ይሄ አንገቱ ነው። መሀል ላይ ሲመጣ ግን አይን ልክ አሁን መጀመሪያ ሲመጣ እንደዚህ እንደመጣው መሀል ላይ ሲመጣ ደግሞ ውስጡ ድፍን ይሆናል። መጨረሻ ሲመጣ ወደ ነበረበት ይመለሳል። ማን አይን። አንዳንድ ነጥብ ብናረግለት ማን ይሆናል? ገይን ገይን ይሆናል። ገይን ይሆናል። ግን አስተውሉ፣ መሀሉ ምንድነው? ድፍን ነው። ይሄ በቃ አይንን ሁሌም መሀል ላይ ስናየው ድፍን ነው። እንዴት ነው የሚለው እናያለን። እዚሁ ጋር ግን አብረን ማየት ያለብን ፋ አለ። ፋ እንደምታዩት እግሩን እንደዚህ ነው ያደረገው። ስለዚህ ወይም ሁለት ነጥብ ባረግለት ማን ይሆናል? ቃፍ ይሆናል። ስለዚህ ከሌላ ፊደል ጋር ለመያያዝ ሲል እግሩን ምን ያደርጋል? ይዘረጋል። ፋ ይኸው መሀል ላይ ሲመጣ ይኸው፣ መጨረሻ ሲመጣ ይኸው። አንዳንድ ነጥብ ብናረግለት ምን ይሆናል? ቃፍ ይሆናል። ልዩነቱ ምንድን ነው? በአይንና ገይን ሲሆን ውስጡ ድፍን ነው። ፋና ቃፍ ሲሆን ውስጡ ክፍት ነው። ይሄ ነው። እዚሁ ላይ ግን ማየት ያለብን ሌላኛው ደግሞ ሚም ነው። ሚም በዋና ፊደሏ እንደዚህ አይነት ናት። እግሯን ወደ ታች ነው ያደረገችው። ነገር ግን ከሌላ ፊደል ጋር ለመያያዝ ሲባል እግሯን እንደዚህ ትዘረጋለች። በእርግጥ ሚም ደግሞ ጭራሽ ከፋና ከቃፍ ጋር ትመሳሰላለች። ግን ፋና ቃፍ ፋ ሲሆን አንድ ነጥብ አለው፣ ቃፍ ሲሆን ሁለት ነጥብ አለው። ሚም ሲሆን ግን ምንም ነጥብ የለው። ያው አስተውሉ። አይንና ገይን ከፋና ከቃፍ በጭራሽ አይገናኙም። አይንና ገይን ውስጡ ጥቁር ነው። ፋና ቃፍ ሲሆን ደግሞ ውስጡ ባዶ ነው። ሚም ሲሆን ደግሞ ከፋና ከቃፍ ጋር ይመሳሰላል፣ ግን ሚም ምንም አይነት ነጥብ የለው። እሱ ነው። ስለዚህ ሚምን ማየት እንችላለን። አሁን ሚምን እንመልከት። ሚም እዚሁ ላይ መጀመሪያ እዚህ ጋር እንየው። ይኸው አይንና ገይን ሲሆን ውስጡ ጥቁር ይሆናል ያልኳችሁ ወይም ድፍን ይሆናል ያልኳችሁ ይሄ ነው። አይንና ገይን ሲሆን፣ ፋና ቃፍ ሲሆን ውስጡ ክፍት ነው። ልዩነቱ ይሄ ነው በሁለቱ መካከል። አይንና ገይን ሲሆን ውስጡ ድፍን ነው። አሁን ይሄ ነጥብ ስላለው ገይን ነው። ይሄም አንድ ነጥብ ስላለው ፋ ነው። ሁለት ነጥብ ቢኖረው ቃፍ ይሆን ነበር። ልክ እንደዛው ደግሞ ሚምን በምንመለከትበት ጊዜ ደግሞ ሚምም እንደዛው ውስጡ ባዶ ነው። ግን ለፋና እንደ ቃፍ ግን ነጥብ የለው። መጨረሻ ሲመጣ እንኳን ችግር የለውም። እንደምታዩት ነው። መጨረሻ ሲመጣ ራሱ ያስታውቃል በደንብ። ይኸው መጨረሻ ሲመጣ ሚም ያስታውቃል። መሀል ላይ ሲሆን ግን አይን ያላቸው ቅርጽ ይሄ ነው። ስፔሲፊክ ያለው ለምሳሌ አይንና ገይን በደንብ ይዩልኝ። ውስጡ ጥቁር ነው። ነጥብ ስላለው ነው ገይን ያልነው። ነጥብ ባይኖረው አይን ነው። ልክ እንደዛው መሀል ላይ ሲመጣ ማን ነው ሶሪ ፋና ቃፍ ሲሆን ደግሞ ውስጡ ባዶ ነው። ከአይንና ከገይን አንጻር ከፋና ከቃፍ አንጻር ደግሞ ሚምን ስናየው ምንም ነጥብ የለውም። እንደተረዳችሁኝ ተስፋ አደርጋለሁ። ኢንሻአላህ የላኩላችሁ ቪዲዮ ላይ
በደንብ ይህንንም ያብራራል።